ስለ እንግሊዝ ስታስቡ ምናልባት ወደ አእምሯችሁ የሚመጣው ይህ ሊሆን ይችላል። ነገር ግን ሌላኛው የእንግሊዝ ገጽታ ደግሞ አለ። ይህም በድህነት ችላ በመባል የተመቱ ከተሞች ናቸው። እንደ ቼክ ያሉ ከተሞች አማካይ የቤተሰብ ገቢ በዓመት $38,000 ብቻ የሆነባቸው በሚቀጥለው ጥቂት ሳምንታት ውስጥ ካልወጣን በሕይወት አንተርፍም ይላሉ። በፈራረሱ ቤቶችና በፈራረሱ መንገዶች ውስጥ ያለውን ሕይወት ለመመልከት ብቻዬን ወደዛ እያመራው ነው። እየተረሳን ነው ይላሉ። ጎርፍ፣ እጽና የከተማ መጥፎ ስም ቢኖርም እዛ የሚቀሩ ሰዎችን ማግኘት ግን እፈልጋለሁ። ለራሴም አንድ ተልዕኮ ሰጥቼዋለሁ። ምንም ያህል ጊዜ ቢፈጅም በጄክ ውስጥ ያሉ 12 በጣም አስገራሚ ሰዎችን ፈልጎ ማግኘት የመንገድ ጉዞ አሁን ይጀምራል። ሄደን ወደ አንድ ቁርስ በርገር ቤት ለመድረስ የ2 ሰዓት መንገድ ይቀረኛል። በጄክ ውስጥ መረሻችን እርሱ ነው። ከዚህ አካባቢ ነሽ? የአንድ ቁርስና በርገር ቤት የት እንደሆነ ታውቂያለሽ? በጣም አመሰግናለሁ። እስካሁን ድረስ ብዙ አረጋውያን እዚህ እንደሚኖሩ እየተረዳው ነው። በተጨማሪ በጣም ነፋሻማና ቅዝቃዜ የበረታ ነው። ስለዚህ በክረምት ወራት መምጣቴ ትክክል መሆኑን መጠራጠር ጀምሬያለሁ። ወደ ምግቡና መኪና ስደርስ ክፍት መሆኑ ራሱ አስገርሞኛል። ከባለቤቷ ጋር ትንሽ ወግ ከያዝን በኋላ እዚህ የመጣሁት አስገራሚ አካባቢ ነዋሪዎችን ቃለ መጠይቅ ለማድረግ እንደሆነ አስረዳዋል። በዚህ ሰዓት አሜሪካዊ ባሏ ንግግሯን ሰምቶ በከተማ ውስጥ ማግኘት ያለብን አንድ ሰው እንዳለ ነገረኝ። ዳኒ፣ ይህ ሮክ ነው፣ የበርገር መኪናው ባለቤት። አንድ ሰው ወደ አንተ እየላኩ ነው። እርሱ ከአሜሪካ የመጣ ነው። ስለ ጄክ ማወቅ ይፈልጋል። ስለዚህ እርግጥ ነው ወደ ሚስተር ጄክ ነው የምልከው። እሺ፣ በአንድ ሰዓት አካባቢ ወደ እኔ ና አለው። አመሰግናለሁ ሮክ። ሰላም ጓደኛዬ፣ ስላገኘው ደስ ብሎኛል። በድንገት የከተማውን ዝነኛ ሰው ዳኒን የማግኘት ተልዕኮ ተሰጠኝ። እርሱ በትንሽ ሰዓታት ውስጥ ሊያገኘኝ ተስማምቷል። ደህና ሁኑ፣ እናንተም ደህና ሁኑ። እስከዛው ድረስ ግን ይህንን ጣፋጭ ቁርስ እየበላው እዚህ መቆየቱ ደስ ይለኛል። እንቁላል፣ ሶሴጅ፣ ቤከንና ባርኪው ሶስ በጣም ይጣፍጣል። ከጥቂት ደቂቃዎች በኋላ አንዳንድ ጎረቤቶች ሲያልፉ ያየው። በእንግሊዝ ውስጥ በጣም ችላ በተባለች ከተማ መኖር ምን እንደሚመስል ለጠይቃቸው ጓጉቻለሁ። ከዚህ የባሱ በጣም መጥፎ ቦታዎችን አይቻለሁ። እውነቱን ለመናገር ቦታዋ መጥፎ የሚያደርጋት ብቸኛው ነገር ሰዎቹ ናቸው። በሚያሳዝን ሁኔታ የምኖረው ከእርሱ ጋር ነው። በጣም ደግ ነሽ። ሰዎች ሲመጡ ለሁሉም የሻይ ግብዣ ታቀርባለህ። ይህ በጣም የሚደነቅ ነው። እነዚህ ውድ ሰዎች እኛ ስራ ከጀመርንበት ጊዜ አንስቶ አብረውን አሉ። ከመጀመሪያ ከደንበኞቻቸው መካከል አንዱ ናቸው። ጄክ መጥፎ ስም ይሰጣል እንጂ ማህበረሰቡ በዚያ ዓለም ላይ ከመታየታቸው ምርጦቹ አንዱ ነው። እኔ ራሴ ጾታዬን የቀየርኩት ነኝ። በጄክ ውስጥ እያንዳንዱ ሰው ልዩነት ማንነትን አከብራለሁ። ማንነቱ እንዲጎለብትም እናደርጋለን። ይህ በጣም አስደናቂ ነው። ሳም እንዴት ነህ የኔ ፍቅር? ሰላም ነህ? ኦ ደህና ነኝ። በሚያሳዝን ሁኔታ ስራውን አላገኘሁትም። አትጨነቅ፣ አዝናለሁ። ትንሽ ደስ እንዳልተሰኘህ ማየት ትችላለህ። ስራው ምን ነበረ? ቶም ፔፐርስ ውስጥ የበረኝነት ስራ ነበር። ቶም ፔፐርስ ምንድን ነው? መጠጥ ቤት ወይም የምሽት ክበብ ነው። እና ዝም ብለው እዝናናለሁ አሉ። ቦታው ተይዟል ነው ያሉኝ። ይህ ወደ ቤት ሂድ ለማለት ጥሩ መንገድ ነው። የምኖረው 2 ቤት ዝቅ ብሎ ነው። ቤታችን ደግሞ ሙሉ በሙሉ ከአስፔቶስ የተሰራ ነው። ይህ ትክክል አይደለም። ይህ ሙሉ በሙሉ ከአስፖቴስ የተሰራ ነው። አምላኬ ሆይ በጣም የሚገርም ነው። ብዙ ሻጋታም አግኝተንበታል። አስፔቶስ ጥሩ ስሜት ይሰጣል። አሁን ስለ ጄክ የተሻለ ግንዛቤ ማግኘት ጀምሬያለሁ። እዚህ አካባቢ ምን እንደምታገኝ ፈጽሞ አታውቅም። ይህ ግልጽ ነው። መጀመሪያ እንዳሰብኩት ጸጥተኛ ቦታ አይደለም። ህይወት ጥሩ ነው። አዎ ህይወት እንደሆነ የምታደርገው አንተ ራስህ ነህ አይደለም እንዴ? ነገር ግን ይህ ቦታ በዩናይትድ ኪንግደም ካሉ ሌሎች ከተሞች የሚለይበት አንድ ነገር አለ። እኔም እሱ ምን እንደሆነ ማወቅ እፈልጋለሁ። መልሱ ሊኖረው ይችላል ተብሎ ወደሚታሰበውና የአካባቢው ዝነኛ ወደ ሆነው ዳን ጋር እየሄድኩ ነው። ሰላም ዳን መሆን አለበት። አዎ ሰላም። ስም ማን ነው? ድሩ እባላለሁ። የህፃኑ ስም ጄምስ ነው። ኦ ውሻን ወደድኩት። ብትይዘው ኖሮ አትወደውም ነበር። እቤቴ ውስጥ ትንሽ ፐግ አለኝ። እርሱ የፈረንሳይ ቡልጎን ነው። ይህ አሪፍ ነው ጓደኛዬ። ዋው። ስለዚህ ስም ማን ነው? ድሩ ነህ? አዎ ድሩ። እኔ ደግሞ ጄክ ነኝ። እዚህ መኖር የጀመርኩት ከ1986 ጀምሮ ነው። ጄክ በጣም ድሃ ከተማ ናት ይላሉ። እኔ ግን ቤተሰቦቹ ርካሽ ስለሆኑ በጣም ጥሩ ቦታ እንደሆነች አስባለሁ። ማለት ለቤት ግማሽ ሚሊዮን ፓውንድ የሚከፍሉ ሰዎች ለንደን ውስጥ አሉ። ጄክ ውስጥ ግን ደግሞ 50,000 ፓውንድ ብቻ እንከፍላለን። በጣም ርካሽ ነው። እናም እድሜ ልክን የባንክ ብድር መክፈል አያስፈልግም። ባንክ መክፈል የለብም። ስለዚህ ጄክ ለኔ ደስተኛ ቦታ ናት። ከ80ዎቹ ጀምሮ ነው በዚህ ቤት ውስጥ የኖርከው? በዚህ ቤት ውስጥ መኖር የጀመርኩት ከ1995 ጀምሮ ነው። በዛን ጊዜ ጄክ ልክ እንደ መዝናኛ ቦታ ነበረች። ነገር ግን ባትሊንስ ሲዘጋ እንደ ጭፍራ ቤቶች፣ የውድድር መኪና መንዳት ሜዳዎች፣ የጀልባ መዝናኛዎችና የማስታወሻ ዕቃ መሸጫ ሱቅ ያሉ ለእረፍት ተብሎ የተሰሩ መሰረተ ልማቶች በሙሉ አብረው ተዘጉ። ያደግኩበት ክፍል ውስጥ ግድግዳው ላይ በየቦታው ፖስተሮች ነበሩኝ። ይህም የልጅነት ቤቴን ያስታውሰኛል። ታውቃለህ፣ በጄክ ውስጥ ራስን ካልፈጠርከው በቀር የሚከሰት ብዙ ነገር የለም። ስለዚህ እኔ ቤቴም ደስተኛ ቦታ አደርገዋለሁ።
አርተር ብራውን የታይታኒክ ፊልም ብሎንዲንግ ለማየት ወደ ተለያዩ ቦታዎች በሄድኩ ጊዜ ያገኟቸውን ጥሩ ትዝታዎች ሁሉ እዚሁ ላይ አሉ። ብሎንዲንግ አሜሪካዊ ናት። እሷ በጣም ጎበዝ ናት። ቆንጆ ሴቶችና ሁሉም ነገር የያዙ ፖስተሮች አሉ። አልካቦን አለ። ሰዎች ለኔ የሳላቸው ነገሮችም አሉ። እኔ ደግሞ ግጥም እጽፋለሁ። እነዚህ ቀናት በጣም አስፈላጊ ናቸው። ይህንን የማደርገው ካለው እውነታ ለመሸሽ ነው። ምክንያቱም እዚህ ያለው እውነታ ያን ያህል የሚያስደስት አይደለም። ይህ ደግሞ በኢየሩሳሌም በሰራውበት ጊዜ እስራኤል ውስጥ የተነሳው ፎቶ ነው። እንዴት ነው? ይህ ደግሞ በኢየሩሳሌም የምሰራው ሙዚየም ነው። የዘንጀሮች ፕላኔት ፊልምን ይመስላል አይደል? እወደዋለሁ። እናቴ ስትሞት የ14 ዓመት ልጅ ነበርኩ። እሷ ደግሞ የ35 ዓመት ወጣት ነበረች። እህቴ ደግሞ እኔ ከመወለዴ በፊት በልቧ ላይ ባለ ቀዳዳ ምክንያት ሞታለች። እናቴ ያንን ሐዘን ፈጽሞ ልትረሳው አልቻለችም። ስለዚህ በጂክ ያደግኩት ያለ እናት ነው። በ16 ዓመቴ ከቢቢሲ ጋር መስራት ጀመርኩ። ትምህርት ቤት ስጨርስ ለአንድ ዓመት ያህል ይከታተሉኝ ነበር። በእውነት የ10ኛ ክፍል ፈተናዬን ስወስድ ማለት ነው። ያንን ፕሮግራም 10 ሚሊዮን ሰዎች ተመልክቶታል። ታውቃለህ? ሁሉም ባለሀብትና የፊልም ኮከብ መሆን ይፈልጋል። እኔም ያንን እመኝ ነበር። ስቲንደርስ እና ግሬንጅ ሂል በተባሉ ፊልሞች ላይ የሥራ ዕድል አቀርበውልኝ ነበር። ቢቢሲዎች ያንተን ታሪክ ነው የነገሩት? አዎ የኔን ታሪክ ነው የነገሩት። እኔና ሌሎች 3 ሰዎች ለአንድ ዓመት ያህል ይከታተሉን ነበር። በወቅቱ ትላልቅ የሥራ ዕድሎች ቀርበውልኝ ነበር። ነገር ግን እናቴ ስለሞተች በራሴ የመተማመን ስሜት አልነበረኝም። ስለዚህ በጂክ ውስጥ የሥራ ሌላ ነገር ስላልነበረኝ ወደ ወንጀል ገባሁ። የተሰረቁ ዕቃዎችን በመሸጥና ያለ መንጃ ፍቃድ መኪና በመንዳት ተሰማራሁ። መንጃ ፍቃድ ባይኖረኝም መኪና መንዳቴን ቀጠልኩ። በዚህ ምክንያት የተሰረቁ ዕቃዎችን በመሸጥ 4 ጊዜ ታስሬያለሁ። እዚህ አካባቢ ብዙ ካራቫኖች፣ ተሳቢ ቦታዎች አሉ። ጓደኞቼ ከነዛ ካራቫኖች ውስጥ ቴሌቪዥንና ቪዲዮዎችን ይሰርቁ ነበር። እኔ ደግሞ በመኪና አዞራቸው ነበር። 4 ጊዜ ነው የታሰርከው? አይ 8 ጊዜ ታሰሬያለሁ። የ21 ዓመት ወጣት እያለሁ አባቴ ሊጠይቀኝ መጣና ዳን ህይወትህን በከንቱ እያባከንክ ነው፣ ናና ከኔ ጋር ስራ አለኝ አለኝ። አባቴ ግን ግንበኛ ነበር። ይህንን ቤት የገነባው እኛው ራሳችን ነን። እኔ በመሰረቱ ህይወቴን ቀየርኩ። እናም እድሜ 30ዎች ውስጥ ሲገባ እኔ ወጣት እያለሁ የነበርኩበትን ሁኔታ የሚያስታውሱኝ ብዙ ሰዎችን አየሁ። ስለዚህ አባቴ ለኔ ያደረገው እኔም ለነሱ ማድረግ ፈለግኩ። ለነሱም እንደዛ መሆን ፈለግኩ። በመሰረቱ ጄክ መርዳት ጀመርኩ። ሰዎች ህይወታቸውን ለማሻሻል እንደሚችሉ መናገር ጀመርኩ። ስራ ማግኘት እንደሚችሉና ይህንንም ማድረግ እንደሚችሉ መናገር ጀመርኩ። ከጠነከርክ፣ በትጋት ከሰራ ጥሩ ነገሮችን ማግኘት ትችላለህ። እኔ ከመንግስት የሚሰጥ ድጎማ አልቀበልም። ነገር ግን እኔ ራሴ ለጄክ ጥቅም ድጎማ ነኝ። ስለዚህ የበለጠ አዛኝ መሆን አለብን። እርስ በርስ መዋደድ አለብን። ማብራት አለብን የምለው እናቴ የሞተችው የ14 ዓመት ልጅ እያለሁ ስለሆነ ነው። ነገር ግን እሷ ግድግዳው ላይ የፒንክ ፍሎይድን ዳርክ ሳይድ ኦፍ ዘ ሙን ስዕል ስላለች ነው። ከጥቂት ዓመታት በፊት እኔም በግድግዳው ላይ ሳልኩት። ማየት ትፈልጋለህ? አዎ፣ ይህ እናቴ በልጅነቷ የሰራችው ነው። ግድግዳው ላይ ዳርክ ሳይድ ኦፍ ዘ ሙን የሚለውን ሳለችው። ይህ በጣም አሪፍ ነው ጓደኛዬ። ሰዎች ይህንን በመላው ዓለም ይፈልጉታል። አንተ ግን አንዱ አለ። ይኸውልህ፣ ታውቃለህ፣ ሌሎች ሰዎች ህይወታቸውን የፈለጉትን እንዲያደርጉ ትፈልጋለህ። ሌሎችን ጥለሱ፣ ስዕሎችን ሳሉ፣ ሙዚቃዎችን ስሩ፣ ህይወታችሁን የፈለጋችሁበትን ነገር አድርጉ። እኔ ይህንን በጄክ ማድረግ ከቻልኩ እነሱም ምን ሊያደርጉ ይችላሉ? በሆነ እንግዳ መንገድ ጄክ ስለ ሲስቲን ታስታውሰኛለች። ያ በካሊፎርኒያ በረሃ ውስጥ የነበረውና የጎበኙት የሳሌዎችና ከተገለሉ ሰዎች የተመሰረተው ማህበረሰብ እስካሁን ያገኟቸው ሰዎች በሙሉ አስገራሚና ለየት ያሉ ናቸው። በተለይ ደግሞ ዳን። እናም ከተማዋን አብረን ስንቃኝ ሁኔታው ከዚህ በኋላ የበለጠ ለየት ያለ እየሆነ እንደሚሄድ ውስጤ ይነግረኛል። እንደምን አደርግ? እንዴት ነው የፀጉር አቆራረጥን? ወድጄዋለሁ። ብርሃን ይብራሽ። ይኸውልህ ወንድሜ፣ እኔም እዚህ ያለውን እያንዳንዱን ሰው ታውቀዋለህ። ደህና፣ እያንዳንዱ ነባር ሰው ነው አውቃለሁ። አዎ የማውቃቸውን ብዙ አዳዲስ ሰዎች ወደዚህ መጥተዋል። እነሱ ግን ያውቁኛል። ካላወቁኝ ደግሞ ስላገኛችሁ ደስ ብሎኛል። አባቴ በ1986 መጀመሪያ ወደ ጄክ ሲመጣ እነዚህ ቤቶችን ታያለህ፣ በጣም ትናንሽ ናቸው። አባቴ 3ቱን ገዛና ሁሉንም አፈረሳቸው። ከዛም ያንን ትልቅ ቤት እዛ ገነባው። በእውነት ያ የኔ መኝታ ቤት ነው። እዛ ላይ ታያዋለህ? አዎ አያዋለሁ። እናም አባቴ ባለጌ በነበርኩበት ጊዜ በዛ መስኮት በኩል ወደዛኛው ቤት ዘል ነበር። ያደግከው እዚሁ ነው ማለት ነው? ያደግኩት ከ11 ዓመቴ ጀምሮ እዚህ ነው። የመጀመሪያ የጄክ ቤት ነበር። ቪክቶር እንዴት ነህ ወንድሜ? ቶኒ እንዴት ነህ? ቶኒ ከአሪዞና የመጣው ጓደኛዬ ነው። ድሩ ለነርሱ የምታስተላልፈው መልእክት አለ? ያንኪ አሜሪካዊ ምርጥ ነው። እኔ አሜሪካዊ መኪና አለኝ፣ ደግሞ የአሜሪካ ሞተር ሳይክል አለኝ። ለዓለም ሁሉ የምታስተላልፈው መልእክት አለ? ለመላው ዓለም ብርሃናችሁ ይብራ። ወደ ጄክ ኑ። ዳኒ ይባላለሁ። ቶኒ እወድሃለሁ። ቶኒ ስክራፕን እንወዳለን። እርሱ የጄክ ዝነኛ ሰው ነው። እዚህ ደግሞ ሌላ አለ፣ ቪክቶር ይባላል። ያ ሰውዬ የሚለው አንዲት ቃል እንኳን መረዳት አልቻልኩም፣ ግን በጣም ተግባቢ ነበር። እርሱ በጣም ጥሩ ሰው ነው። ይህ ቪክቶር ነው። ቪክቶርን መታወቅ ትፈልጋለህ?
ቪክቶር ድሩን ተዋወቀው። ቪክቶር እንዴት ነው? ሰላም ድሩ፣ እንዴት ነህ? እንዴት ነህ? ሰላም። ለዓለም የማስተላልፈው መልእክት አለኝ። ሁልጊዜ ፈገግ በሉ፣ ምክንያቱም ፈገግታ ምንም ዋጋ አያስከፍልም። በደንብ ተነግረሃል። በጣም ደስተኛ ነህ። ለምንድን ነው ጄክ የምንወዳት? ምክንያቱም ውብ ናት አይደል? ምክንያቱም እኛ አንድ ማህበረሰብ ነን። አመሰግናለሁ ቪክ፣ እኛ እውነተኛ ነን። ለአመታት በጄክ ላይ ኢንቨስት አያደርጉም ተብሎ ሲወቀሱ ቆይተዋል። አሁን ግን ገንዘባቸውን ማውጣት የጀመሩ ይመስለኛል። አዎ እዛ ማጣቢያ ክፍል አለ። አዎ ማጣቢያ ክፍል፣ ሽንት ቤቶችና የልብስ ክፍሎች አሉን። እዛ ውስጥ ትንሽ ገበያ አለን። አዎ ዝም ብለህ ብትራመድ የሕክምና መስጫ ቤት አለ። በትክክል በአንድ ደቂቃ ውስጥ እዚያ መድረስ እችላለሁ። እና ሁሉም ነገር ደስ የሚል ነው አይደል? አዎ ነው። ብዙ አረጋውያንን አይቻለሁ፣ ግን በአብዛኛው አረጋውያን ናቸው። አዎ ጄክ የተገነባችው ለእረፍት ጊዜ መዝናኛ ቤቶች እንዲሆኑ ተብሎ ነበር። ነገር ግን በጦርነቱ ወቅት ብዙዎች የለንደን ቤቶች በቦምብ ስለተመቱ ሰዎች ወደ መዝናኛ ቤታቸው ለመምጣት ተገደዱ። ይህ ዴቭ ዘሬቭ ነው። ዴቭ ዘሬቭ ለአንተ መልእክት አለኝ። ዴቭ ዘሬቭ ፍጹም ዝነኛ ሰው ነው። ይህን ሰው ያገኘሁት በ1980ዎቹ ውስጥ ነው። ገና ወጣት ሆኜ የሥራ ዕድል ሳይኖረኝ ወደ እርሱ ቤት በገባው ጊዜ ደብዳቤ ጻፈልኝ ብቸኛው ሰው ዴቭ ነበር። መጽሔቶቹን ይልክልኝ ነበር። ታውቃለህ፣ ለየት ያሉትን በ1990ዎቹ ውስጥ ለየት ያሉ መጽሔቶችን ይጽፍልኝ ነበር። ገንዘብ ይልክልኝ ነበር። መጽሔቶቹንም ይልክልኝ ነበር። እንደ ዴቭ ዘሬቭ ያለ አንድ ጓደኛ ካለ በማህበራዊ ሚዲያ ላይ ካሉ 10,000 ተከታዮች በላይ ይበልጣል። አንድ ዴቭ ዘሬቭ ብቻ ይበቃል። ዴቭ ጭፍራው የት ነው? በልጅነታችን ሁላችንም ለመውጣት እንሞክር ነበር። ከ20 እስከ 50 የሚሆኑ ሰዎችን የምንይዝበት ግብዣ ነበር። የሙዚቃ መሳሪያዎችንና ጄኔሬተር ይዤ ይሄድ ነበር። እናም ሁላችንም ከአርብ ቅዳሜ እስከ እሁድ ድረስ እንጨፍር ነበር። ጭፈራ ታውቃለህ? ድራም፣ አንድ ቤዝ፣ ሙዚቃ በፒንክ ፍሎሪድ ሻይን ኦን ዩር ክሬዝ ዳይመንድ እንጀምር ነበር። እናም ዴቭ ይመጣ ነበር። ነገሮችን ለማሻሻል እንሞክር ነበር አይደል ዴቭ? አሁን ወዴት እየሄድክ ነው ዴቭ ዘሬቭ? ወደ ልብስ ማጠቢያ ሄጄ ነበር ግን ተዘግቷል። እርሱ ሰዎችን ይረዳል። ዴቭ ዘሬቭ ዝነኛ ሰው ነው። ሰዎችን መርዳት በጣም ደስ የሚል ነገር ነው። የኢየሱስ ክርስቶስ ያለ ያ ሰውዬ በጣም በፈጣን ፍጥነት ነው የሚነዳው። ጄክ ውስጥ በመኖር ምርጡና መጥፎ ነገር ምንድን ነው? ምርጡ ነገር እኔ እዚህ መኖሬ ነው። መጥፎ ነገር ደግሞ እርሱ እዚህ መኖሩ ነው። ታያለህ፣ በመሰረቱ ዴቭ ዘሬቭ እውነተኛ ጓደኛ ነው። ወደ ደስተኛ ክለባችን ይመጣል፣ ይደግፈናል። በማህበረሰቡ ውስጥ ችግር ሲገጥም ሁልጊዜ ዴቭ እዚህ አለ። ስለዚህ ማንም ሰው ራሱን እንደ ዴቭ ዘሬቭ አድርጎ የሚያስብ ቢኖር ተሳስቷል። አንደኛውና ዋነኛው ዴቭ ዘሬቭ ይህ ነው። ቁጥር 1 ኦሪጂናል ዴቭ ዘሬቭ። ስለተዋወቅን ደስ ብሎኛል። መልካሙን ሁሉ እመኝልሃለሁ። ደስታውም የኔ ጭምር ነው። ስለ እነዚህ ጉድጓዶች ትንሽ ቪዲዮ ልትሰራ ትችላለህ? እኔ ላሳየህ እፈልጋለሁ። አዎ ጉድጓዶቹን አሳየኝ። ስለዚህ ድሩ እኛ ለማድረግ እየሞከርን ያለነው እነዚህ ጉድጓዶች እንዲጠገኑ ነው። በእነርሱ ምክንያት የባሰ አገልግሎት ቆሟል። ኦሆ ኢየሱስ ሆይ፣ ባሶቹም አገልግሎት አቁመዋል። ምን ያህል ትልቅ እንደሆነ ተመልከት። አዎ እዚህም ጋር ደግሞ መጠኑ ተመልከት። ይህ የሚገርም ጉድጓድ ነው። ይህ ጉድጓድ ነው አይደል? በጣም ግዙፍ ጉድጓድ ነው። በ2016 ዶናልድ ትራምፕ የጄክን አንዱን መንገድ የድሮ ፎቶ ተጠቅሞ ነበር። በእውነት በምርጫው ቅስቀሳው ላይ አሜሪካ እንዲህ እንድትሆን ትፈልጋላችሁ ለማለት ተጠቅሞበት ነበር። ዋው! ጋርዲያን በተባለው ጋዜጣ ላይ ቃለ መጠይቅ አድርጌ ነበር። ዶናልድ ሆይ ወደ ጄክና መንገዶቹ አሁን እንደዛ አይደሉም አልኩት። ከዛ በኋላ መንገዶቹ ተጠግነዋል። ስለዚህ ዶናልድ ትራምፕ ይህንን ቪዲዮ ካየ እባክህ ወደ ጄክና ከዚህኛው በስተቀር መንገዶቹን መጠገናቸውን ተመልከት። ግን ተመልከት፣ ሁሉም መንገዶች ተሰርተዋል። ያኛው ጥሩ ነው ታያለህ፣ ሁሉም ተጠግነዋል። ይህ የባህር ዳርቻ ምን ያህል የሚያምር ነው! አስገራሚ ነው። በመላው ሀገሪቱ ካሉ አሸዋማ የባህር ዳርቻዎች አንዱ ነው። ቆንጆ ነው። ትንሽ ቪዲዮ ልስራ? አዎ በእርግጥ እኔ ዳንስ ላጋተው ቪዥን ነኝ። በህይወቴ ውስጥ የኔ ስራ የጄክን ታላቅ አዎንታዊ ገጽታ ማሳየት ነው። ተቃራኒውን የሚናገሩ ብዙ ምቀኞች ቢኖሩም እኔ የምፈልገው ጄክ ለመኖር በጣም ጥሩ ቦታ መሆኗንና ቆንጆ ማህበረሰብ እንዳላትና ሰዎች እንደሚሉት መጥፎ አለመሆኗን ዓለም እንዲያውቅ ነው። አዎ ስለዚህ ድሩ ብርሃን ይብራ፣ ላንተም ብርሃን ይብራ በደስታ ዳኒ ለጄክ ያለው ፍቅርና ብርሃን ይብራ የምትለው የታወቀች መፈክሩም ወደድኳት። በእንግሊዝ ውስጥ በጣም የተጎሳቆለች ከተማ ብትባልም ይህ ቦታ በ10 ዓመታት ውስጥ እንዴት እንደተቀየረ ማየት በጣም አስገራሚ ነው። ለለንደኖች የመዝናኛ ቦታ ሆኖ የተጀመረው ከተማ አሁን በፈራረሱ ቤቶችና በችግር ውስጥ ያለ ማህበረሰብ ሆኗል። እኔ ራሱ እስካሁን ምንም አይነት የጎርፍ አደጋ አላየሁም። ነገር ግን ጄክ በጨለማው ረግረግ ላይ የምትገኝ በመሆኗ ጎርፍ ትልቅ ችግር እንደሆነ ሰምቻለሁ። በተጨማሪ እዚህ አካባቢ የእጽ ሱሰኝነት በስፋት እንደሚታይ አንብቤያለሁ። ለዚህ ነው የካራቫን ፓርኩን
ለመመልከት የፈለኩት ታውቃለህ? የ11 ዓመት ልጅ ሆኜ መጀመሪያ ወደ ጄክ ስመጣ በክረምት ረፍት ጊዜ እዚህ ይመጣ ነበር። ስለዚህ ይህ የጄክ ትልቅ ክፍል ነው። ይህንን ቦታ መጠቀም፣ አብረን መስራትና ጄክ ይህንን ሁሉ ነገር እንዳላት ለዓለም ማሳየት አለብን። ሰዎች ካላቸው ምርጥ ትዝታዎች መካከል አንዳንዶቹ በጄክ ያሳለፏቸው ናቸው። አሁን ግራላንዳይስ በሚባለው ቦታ ላይ ነን። ይህ ቦታ በጣም ለየት ያለና ከየትኛውም ቦታ ጋር የማይመሳሰል ነው። ነገር ግን እነዚህ ቤቶች ሰው ያለባቸው አይመስሉም። በረንዳቸውና መስኮታቸው በሳንቃ ተዘግቷል። አንዳንዶች አልፎ አልፎ ተዘግተዋል፣ ግን ብዙ አይደሉም። ይህንን የሆነው ጥገና ወይም ሌላ ነገር ስለሚደረግላቸው ብቻ ነው። በዩናይትድ ኪንግደም ያሉ ሌሎች ከተሞች ስለ ጄክ ምን ያስባሉ? በቁጥር ስታቲክስ ብቻ እኛ የተጎዳን መሆናቸውን ያሳያሉ። እኔ ግን እኛ እየተጎዳን ነው ብዬ አላስብም። ስለዚህ ይህንን የሚል ማንኛውም ሰው ራሱ መጥቶ ጄክን አላያትም ማለት ነው። አሁን ግራስላንድ ውስጥ ነን። ይህ ደግሞ ብሩክላንድስ ይባላል። አሁን በከተማ ውስጥ በጣም መጥፎ ስም ወዳለው ክፍል እየቀረብን ነው። ይህ አካባቢ ውሎ አድሮ ይፈርሳል የሚሉ ወሬዎች ለዓመታት ሲነገሩ ቆይተዋል። ነገር ግን እስካሁን ድረስ ክሮዎቹም የጄክ ነዋሪዎች ቦታቸውን አልለቀቁም። ይህም የድሮ የጄክ ሙዚየም ነበር። እኔ እዚህ ውስጥ እጫወት ነበር። አሁን ግን ሰዎች ዝም ብለው ቆሻሻቸውን ይጥሉበታል። ምን እየተካሄደ ነው? አንድ ሰው ይህንን ሁሉ ገዝቶታል። እዚህም ላይ ዘመናዊ አፓርታማዎችን ሊገነባ ነው። ይህ ጥሩ ነው። ሰዎች ግን አሁን ያለውን ሁኔታ ብቻ አይተው ሁልጊዜ እንደዚሁ የሚቀጥል ይመስላቸዋል። ግን እንደዛ አይደለም። ነገሮች እየተስተካከሉ ነው። በህይወት ውስጥ የደስታ ቁልፍ ምንድነው? የህይወት ደስታ ቁልፍ ራስን መውደድ፣ ሌሎችን መውደድና ሰውን ለማንሳት ካልሆነ በስተቀር በጭራሽ ማንንም ዝቅ አድርጋ ለማየት ነው። ያውና ጆን መጣ። ጆን ቃለ መጠይቅ ላደርግልህ እፈልጋለሁ። እንዴት ነህ? ይህ ድሩ ይባላል። ከአሜሪካ ነው የመጣው። ሰላም ነው? እዚህ ጋር መጥተህ ትንሽ ልታናገረኝ ትችላለህ? እንዴት ነው ጓደኛዬ? አዎ በጣም ጥሩ ነው። እዚያ ምን ተፈጠረ? አዎ እዚህ ጋር ጆን ከ20 ዓመታት በላይ አብሬው ፖከር ጫወት የነበረ ሰው ነው። ፖከር እርሱ ልጆች አሉት። ጄክ ይወዳታል። ልክ እንደኔ ሁሉ ጄክ ድንቅ ቦታ መሆኗን ይነግራል። ለዚህም ነው እዚህ የሚኖረው። ታውቃለህ፣ ሁሉም ስለ ጄክ መጥፎ ወሬ ያወራሉ። እዚህ የመጣሁት ነገሮች በእውነት ምን እንደሚመስሉ ለማየት ነበር። እያገኘሁት ያሉት ግን በጣም አስደናቂ ማህበረሰብን ነው። አዎ በደንብ ጠልቀ ካየ ሰዎች የሚያስቡት ስህተት እንደሆነ ትረዳለህ። አዎ ሰዎች ከሚያስቡት በላይ ብዙ ውሸታሞች አሉ። ስለ ጄክ መጥፎ ወሬ የሚያወሩ ሰዎች በእውነቱ ጄክ መጥተው አያውቁም ወይም እዚህ አይኖሩም። አዎ መጥተው አያውቁም። እውነቱ ለራሳቸው ማረጋገጥ አለባቸው። እኔና ጆን ቦታው መጥፎ ቢሆን ኖሮ ከቤተሰቦቻችን ጋር እዚያ እንኖርም ነበር። ባህር ዳርቻውን ተመልከት። አዎ ይህንን ተመልከት። በጣም የሚያምር የባህር ዳርቻ ነው። እዚህ ሁሉም ነገር አለ። ታውቃለህ፣ ብዙ ሰዎች የሚያውቁትን ሌላ ትንሽ ነገር ልንገርህ። በጄክ ውስጥ ችግር ሲገጥመንና ከህግ ውጪ በሆነ መንገድ መፍታት ሲኖርብን እንደ ጆንና እንደኔ ያሉ ሰዎች ናቸው የሚረዱ። ፖሊስ አንጠራም፣ እርስ በርስ ነው የምንደዋወለው። አዎ። እናም ነገሮች እዚሁ ቤታችን ውስጥ እርስ በርስ ይፈታሉ አይደል? አዎ። እወዳቸዋለሁ ጓደኞቼ። በዚህ ሀገር ውስጥ ትላልቅ ከተሞች አሉን። እነሱም ሰላምታ እንኳን አይሰጡህም። አዎ። እዚህ ግን ሁሉም ሰው ቆሞ ያነጋግርሃል። ካንተ ጋር ጊዜ ማሳለፍ ይፈልጋል። አዎ ወደ ጄክ ኑ። ትልቅ ነገር እያመለጣችሁ ነው። እወድሃለሁ ጆን። የባህር ዳርቻውን ለማየት ጓጉቻለሁ። የመዝናኛ ወቅት ባይኖር እንኳን ባዶ በሆነ የባህር ዳርቻ ላይ የሆነ እውነተኛ ተፈጥሯዊ ነገር አለ። እንዲህ ማየቴ ስለ ጄክ የተለየ አመለካከት እንዲኖረኝ ያደርገኛል። አስፈሪ ቢመስልም ግን የሆነ ለየት ያለ ነገር አለው። እንግዲህ ይህ እኔ የምወደው የባህር ዳርቻ ነው። እንደምትመለከተው የተለያዩ ስዕሎች እንዲሳሉ ለጄክ የሥነ ጥበብ ፈተና ሰጥቼዋለሁ። ዋው! እውነት ለመናገር ይህ የባህር ዳርቻ በጣም አስደናቂ ነው። ዋው! ድንቅ ነው። ቡናማ አሸዋ፣ ውሃማ ልክ እንደ መስታወት ጥርት ያለ ነው። ምናልባት አሸዋ ላይ ለሁሉም ሰው መልእክት መጻፍ አለብን። አዎ ብርሃናችን እንዲበራ ትፈልጋለህ? አዎ በትክክል አስደናቂ ነው። ብርሃን ይብራ፣ ምንም ዋጋ አያስከፍልም። እኔም ብርሃን ይብራ ማለት እጀምራለሁ ማለት አለብህ። ከየት አመጣኸው ቢሉ ዳን ነው በለው። ምክንያቱም እርሱ የእናቱን ብርሃን እያበራ ነው እና ያንተ ብርሃን አበራህ፣ እኛም የእርስ በርስ ብርሃናችንን እናበራለን። ብርሃናቸው የሚጠፋ ሰዎች ደግሞ አሉ። አዎ ፈጽሞ ብርሃናቸው የማይበራ የተወሰኑ ሰዎች እንዳሉ ታውቃለህ። እንዴት እንደሚያበሩ አሳያቸው። እንዴት እንደሚያደርግ ታሳያቸዋለህ። እነሱ ግን አሁንም ሰዎችን ይተቻሉ፣ አሁንም ሰዎችን ይጎዳሉ። ስለዚህ እነዚህ ሰዎች ሁልጊዜ ብርሃናቸው የጠፋ ነው። ብርሃናችሁ እንዲበራ ከፈለጋችሁ እርስ በርስ ተዋደዱ። ብርሃናችሁ እንዲጠፋ ከፈለጋችሁ ደግሞ ማህበራዊ ሚዲያ ላይ ገብታችሁ ነገሮችን ተናገሩ። ሪክ እንወዳሃለን፣ ብሩክስን ተዋወቅ፣ እንዴት ነህ? ስላገኘው ደስ ብሎኛል። ደስታው የኔም ነው። አይ እኔ ከአሜሪካ ነው የመጣሁት። እዚህ ቦታ ደስ ይልሃል? አዎ ጓደኛዬን እወደዋለሁ። ሪክ ጄክ ምን ያህል ድንቅ ናት።
ምን ይወዳታል? እርሱ ከጀማይካ የመጣ ሰው ነው። ጄክም ይወዳታል። ከጀማይካ የት አካባቢ ነህ? ከባርባዶስ ነህ? አዎ ከባርባዶስ ተነስተ እንዴት ጄክ ውስጥ ልትገኝ ቻል? እነዚህ ሁሉ በጄክ ውስጥ የገጠሙኝ ያልታሰቡ ግንኙነቶች ቦታቸው ምን ያህል ተግባቢ እንደሆነ እንድትገነዘብ አድርገውኛል። ነገር ግን አንድ የታዘብኩት ነገር ቢኖር የቤት ችግር እዚህ ትልቅ ጉዳይ መሆኑ ነው። ይህ ግን ሰዎች በእውነት ለየት ያሉ ቤቶችን ከመገንባት አላገዳቸውም። አሁን ደግሞ እጅግ በጣም ብዙ የድንክ አሻንጉሊቶች ክምችት ያለውን አንድ ለየት ያለ ሀያት ለማገናኘት እየሄድን ነው። ሰላም፣ እኔ ከአሜሪካ አሪዞና ነው የመጣሁት። በዓለም ዙሪያ እየተጓዝኩ ስለ ታሪኮች መናገር ወዳለሁ። ዋው! ይህ ካየኋቸው ቤቶች አንዱ ነው። በጣም የሚያምር ቤት ነው። ሙሉ ሳሎን፣ ፎቶግራፍ በጣም የሚገርም ነው። እዚህ ጋር ደግሞ ኩሽናው አለ። ኮምፒውተሩ ማን ሚሊዮነር መሆን ይፈልጋል? እዚህ ጋር ደግሞ መኝታ ቤቱ አለ። ኦ ካሮል፣ በመጀመሪያ ቤት በጣም ቆንጆ ነው። ብዙ ጌጣጌጦችና ብዙ ፎቶግራፎች አሉ። ልጆችን እንደምፈልገው ማየት አልቻልኩም። የባህር ዳርቻውን እወደዋለሁ፣ እነሱም ይወዱታል። ስለዚህ ይህ ቦታ ገዝቼ እዚህ ልቆይ ብዬ አሰብኩ። እነሱም መጥተው እዚህ ማደር ይችላሉ። ስለዚህ ሁሉም የቤተሰብ ፎቶዎችና ነገሮች ናቸው። አዎ፣ እስቲ ስለ ቤተሰብ ንገረኝ። ስንት ልጆች አሉ? 6 ልጆች አሉኝ፣ 5 ሴቶችና 1 ወንድ። የልጅ ልጆችንማ መቁጠር ትቼዋለሁ። ከ40 በላይ መሆን አለባቸው። ሁሉም ስማቸውን ታውቃለህ? አብዛኞቹን አውቃለሁ። የመዝናኛ ጊዜ ማሳለፊያ ምንድን ነው? ቀናትስ እዚህ እንዴት ነው የምታሳልፈው? የሰዎች ውሻን አዝናናለሁ፣ እወዳለሁ። የአትክልት ቦታዎችን አስተካክላለሁ። ዝም ብዬ ራሴን ደስተኛ አደርገዋለሁ። ግማሹን ጊዜ ከየት የተሻለ የሚሰራው ነገር የለም። ስለዚህ እንደዛ ቁጭ ከማለት ይሻላል። ለረጅም ደስተኛና ጤናማ ህይወት ቁልፍ ምንድነው? ልጆች፣ የሆነ ቀን ደስ ካልተሰኘ ወደዚህ ወጣ ብዬ አካባቢውን በፈጣን ሁኔታ ቃኛለሁ። በጣም ጥሩ አባባል ነው። አዎ፣ ልጆችና ቤተሰብ ማለት ነው አይደል? አዎ፣ እርሱን ነው። በውጭ ያሉ ጌጣጌጦች፣ ድንክ አሻንጉሊቶች በ3 ነበር የጀመርኩት። ልናያቸው እንችላለን? አዎ፣ ሰዎች በስጦታ የሰጡኝ ናቸው። በየቀኑ ጠዋት ስነሳ እዚህ በድንክ አሻንጉሊቶች የተሞላ ጥቁር ፌስታል አገኘ ነበር። 360 የሚሆን ድንክ አሻንጉሊቶችን በስጦታ ተሰጥተውኛል። እንደምታየው በየቦታው አሉኝ። አሁን አንዳንዶቹ ወደ ውስጥ አስገብቼ መልሼ የምቀባበት የአመቱ ጊዜ ነው። አንዱን በአንዱ ነው የምትቀባው። አዎ፣ ልጆቹ ሁል ጊዜ እዚህ ማምጣት አልችልም። ስለዚህ እኔ እዛ ላይ ነው ቁጭ የምለው። እነሱ ደግሞ ከጥቂት ደቂቃ በኋላ አሳይሃለሁ። እዚህ ውጭ ያለው ድባብ ደስ የሚልና ትኩስ ነው። አዎ፣ እዚሁ ነው። ሁሉንም ስዕሎችን የሚስለው አንዳንድ ለየት ያሉ ፈጠራ የሆኑ ሰዎች አሉ። ብርሃን ይብራ። ለምንድን ነው ዴል ቦይ ብለው እንደሚጠሩ ለድሩ መንገር ትፈልጋለህ? አዎ፣ ለምንድን ነው ዴል ቦል የሚሉ? ምክንያቱም እኔ የሥራ ሰው ነኝ። ታውቃለህ? ወጥተህ ቤቴን ያንኳኳ በዚህ መንገድ ሊረዳቸው እችላለሁ። ታውቃለህ? የአትክልት ስፍራ መንገዳቸውን እሰራላቸዋለሁ። አዎ፣ እኔ ግድ የለኝም። ከዚህ የተሻለ የሚሰራ ነገር ከሌለ አይምሮዬ በስራ እንዲጠመድ አደርገዋለሁ። ኦንሊ ፎልሲ አንድ ሆርሰስ የተባለው ፕሮግራም ሰምተሃል? አይ፣ በውስጡ ዴል ቦልና ሮድኒ የሚባሉ ገጸ ባህሪያት አሉ። ዴል ቦይ ልክ እንደ ስራ ቀልጣፋና ነጋዴ ነው። ይህ ዴል ደግሞ ልክ እንደዛው ነው። ነገር ግን እርሱ ይህንን የሚያደርገው ለሰዎችና ለቤተሰቡ ነው። ለሌላ ምንም አይነት ዓላማ አይደለም። እድሜን ሊጠይቅ እችላለሁ? ዝም ብዬ ለማወቅ ጓጉቻለሁ። 83 ይህ በጣም የሚበረታታ ነው። አስደናቂ ነው። አሁንም እየጣለኩ ነው። የ83 ዓመት አዛውንት አትመስልም። አዎ፣ ምክንያቱም የመዝናኛ ጊዜ ማሳለፊያዎችና ፍላጎቶች ስላሉኝ ነው። 2 ወንድሞቼን አሁን ነው ያጣሁት። ሁሉም የሞቱት በተግባር ተስፋ ስለቆረጡ ነው። እኔ ግን ሁልጊዜ የሆነ ነገር ማድረግን አረጋግጣለሁ። ዴል፣ አንተ በህይወት በጣም ጥሩ ሰው ነህ። አመሰግናለሁ። በዓለም ላይ ላሉ ሰዎች ማንኛውንም መልእክት ማስተላለፍ ብትችል ምን ትላቸዋለህ? እርስ በርስ ተዋደዱ። ዓለምን ለራሷ ተዋት። ዓለምን ለማስተካከል አትጨክኑ። የራሳችሁን ችግሮች መፍታት ትችላላችሁ። ጄዌክ መጥፎ ስም አላት። ነገር ግን እኔ እዚህ ካሳለፍኩ በኋላ ከወሬ በላይ የሆነ ሌላ ታሪክ እንዳለ አይቻለሁ። ነዋሪዎቹ በአስቸጋሪ ሁኔታ ውስጥ እንኳን ቢሆኑ ኩሮዎች ናቸው። ከቦታቸውም የትም አይሄዱም። ከዳኒ ተላላፊ ጉልበት ጀምሮ እስከ ከተማው ድብቅ ገጽታዎች ድረስ ጄዌክ በአስገራሚ ነገሮች የተሞላች ናት። በእንግሊዝ ውስጥ በጣም የተረሳ ከተማ ልትሆን ትችላለች፣ ግን እውነቱን ለመናገር በሆነ መንገድ ወድጃታለሁ። ይመቻችሁ፣ ይመቻችሁ። አርጉኝ ሰብስክራይብ ባካችሁ።